ደርሶ ነበር እኮ ግን አላስገባኝም ለምን እንደሆነ እንጃ ምናምን እንላለን። እና ሰላም እንዴት ናችሁ? አሁን ለጀላቸው መጣሁት ዋት ኢዝ ቢድ ዋት ኢዝ አስክ ፕራይስ የሚለውን ዴይ ቱ ዴይ ከምናሳልፈው ላይፍ ጋር ሪሌት አድርጌ የምነግራችሁ ይሆናል። ቪዲዮ ረጅም አይሆንም። ስለዚህ ወደ ቪዲዮ ለፍተው ቶሎ በማለት ማለት ነው። ሌትስ ጎ። መብራት ኃይል ግን የምር ስታንዳፕ ኮሜዲ ለምንድን ነው የማትጀምሩት? ኧረ ኤቭሪዴይ ይጠፋል። በቃ ኤቭሪ እሺ እንለፍ፣ ወደ ቪዲዮችን እንለፍ። ቢድ ማለት the highest price that buyers willing to pay ነው። ለአስክ ማለት ደግሞ the lowest price buyers and sellers willing to sell። ግርድፉ ዴፊኔሽን ነው። ስለዚህ ወደ ኖርማል ወደ ዴይ ቱ ዴይ ላይፋችን ሪሌት ስናደርገው ቢድ ማለት አሁን ለምሳሌ ጀስት የሆነ ኖርማል ገበያ ሱቁ ምናምን ተውትና ጀስት ገበያ ከፋሚሊ ጋር ምናምን ሄድና ሀዲድ ገበያ ማለት ከዛ ይሄን ያክል ዋጋ ታቀርቡለታላችሁ። በቃ 50 ብር ሽጠው ልግዛ ምናምን ነገር 100 ብር ሽጠው ልግዛ ምናምን ብላችሁ ከዛም በኋላ እሺ ካለ ትገዛላችሁ። ቢድ ፕራይስ ማለት ቢድ ያቀረባችሁለት ማለት ነው። ኖ ካለ ደግሞ ጀስት ዩ ዋክ አዌይ። ስለዚህ the highest ፕራይስ የምትችሉትን 60 በቃ እሺ 60 መጨረሻ ልውሰድ ሆነ አይደለም በቃ በዛ አልፈልግም ካለ የማይሆን ከሆነ ደግሞ ተስማማ። ስለዚህ ተስማማ ማለት እዛ በማርኬቱ ኮንዲሽን ላይ የእናንተ ፕራይስ እና ልግዛው ብላችሁ ማርኬቱን ያስቀምጣችሁበት ባይ ሊሚት እና ማርኬቱ የሚፈልገው ዋጋ ሚት አደረገ ማለት ነው። የዛን ጊዜ ማርኬቱ ባይ ሆነ ወደ እናንተ ዳይሬክሽን የሚሄድ ከሆነ ይሄዳል። ብቻ ኤክስኪዩት ይሆናል ኦርደራችሁ ማለት ነው። ሴል የሚሆን ደግሞ ከሆነ መጣ በዚህ ደቂቃ ተበላሽቶ እየሰሩ ነው አይገባኝም። አስክ ፕራይስ ማለት ደግሞ ዴፊኒሽን ላይ እንዳልኳችሁ የሆነ ባለሱቅ ወይ ደግሞ የሆነ የሚሸጥ ዕቃ ያለው ሰው ጀስት ስንት ልጅ 100 ብር ይላቸዋል። ከዛም በኋላ 50 ብር ሽጠኝ ስትሉት ኖ 80 ብር መጨረሻው ዋጋ እሱ ነው የሚላቸው። ስለዚህ ያ ነው አስክ ፕራይስ የሚባለው ያ የሚሰጣችሁ። ስለዚህ የምትስማሙ ከሆነ ልክ በቃ በ80 ነው የምትወስድ መጨረሻ ምናምን አልፈልግም ምናምን ሲላችሁ የምትስማሙ ከሆነ የእናንተ ቢድ እና የእሱ አስክ ሚት አደረገ ማለት ነው። ስለዚህ የዛን ጊዜ እቃውን መገበያየት ትችላላችሁ። ማርኬቱ ላይም ስትመጡ ሊሚት ያስቀመጣችሁት ሴል ሊሚት ከሆነ ያስቀመጣችሁት አስክ ፕራይስ ነው የሚላችሁ ማለት ሴል ሊሚት ካስቀመጣችሁ ከዛ ማርኬቱም እዛ ጋር መጥቶ የሚያገኛችሁ ከሆነ which is ኦርደራችሁ ኤክስኪዩት ተደርጎ ወደ እናንተ ፌቨር መሄድ ከሆነ ማሄድ ከሆነ ብቻ ትራንዛክሽኑ ይፈጸማል ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። በቀላሉ በሱቅ ምናምን ዴይ ቱ ዴይ አድርጌ ነገርኳችሁ። ይሄ ዩሮ ዩኤስዲ 1.00 ከሆነ ምናምን ብዬ ማስረዳት ይችላሉ። ግን እንደዚህ አይነት ቪዲዮዎች አሉ። ሁለተኛ ደግሞ መጀመሪያ ቀለል አድርገን ወደ ራሳችን ላይ ማምጣት አለብን ብዬ ስለማስብ ነው። ለምን ይሄ በዩሮ 1 ምናምን ባለው እኔ ይከብደኝ ነበር በጊዜው ማለት ነው። ስለዚህ የሚከብደውም ሰው አለ ብዬ ስለማስብ ነው ጀስት በዚህ ልክ ወረድ አድርጌ ያለው። ስለዚህ ስፕሪድ ደግሞ ምንድን ነው የሚለው ስፕሪድ ማለት አስክ ፕራይስ ሲቀነስ ቢድ ፕራይስ ነው። ዜሮ ኮሚሽን የሚሆኑ ብሮከሮች ብዙ ጊዜ በስፕሪድ ነው የሚጠቀሙት። ከትሬዳችሁ ላይ ኮሚሽን የሚያስሉ ከሆነ በስፕሪድ ነው የሚጠቀሙት ማለት ነው። ስፕሪዱ ትልቅ ነው ማለት ስፕሪዱን ቼክ ማድረግ ያለባችሁ። ምክንያት ደግሞ ስፕሪዱ ትልቅ ነው ማለት ወይ ለስ ሊኩዊድ ነው ስላችሁ ወይ ሴሽኑ አይደለም ወይ ደግሞ ያ ፔር ብዙ ትሬድ አይደረግም። ሁለት ምክንያቶች አሉት። ሶስተኛ ደግሞ በጣም ቮላታይል ነው ማለት ነው። ኒውስ ሪሊዝ ምናምን በሚሆንበት ጊዜ ላይ ስፕሪድ ይሰፋል። ስፕሪዱ መስፋቱ እና መጥበቡ ለእኛ ጋር ያለው ጉዳት ምንድን ነው ምንል ከሆነ ደግሞ ትሬድ ስንገባ ስፕሪዱ ሰፊ የሚሆን ከሆነ በጣም በትልቅ ባይሆን ይችላል፣ ግን ከድሮደው ለመውጣት ራሱ ማርኬቱ በደንብ መንቀሳቀስ አለበት። ግን ደግሞ ስፕሪዱ ጠባብ የምትሆን ከሆነ ጀስት ትንሽ ሲንቀሳቀስ ጀስት ድሮደው ነው ትሬዱን ስንፈጽም ማለት ነው። እኔ በቅርብ ያጋጠመኝ ቴሌግራም ቻናል ቁጥር ልነግራችሁ ይችላሉ። አጠራርጌ ሜይ ቢ እንደማይረዝም ተስፋ አደርጋለሁ። ኤክስኤዩ ዩኤስዲ ኤክስኤዩ ኤዩዲ ማለት ነው ጎልድ አውስትራሊያ ዶላር ገብቼ ኤክሰነስ ላይ ሴሽን ነው ብዬ ነበረ። ግን ደግሞ ኤዥያን ሴሽን ላይ ምንም እንትን የሚል አይደለም። ስለዚህ ለስ ሊኩዊድ ነው ማለት ነው ማርኬቱ እዛ ብሮከር ላይ ሜይ ቢ ማለት ነው። ስለዚህ ብሮከር መምረጥ መቻል አለባችሁ። ኤክሰነስ ኢትዮጵያ ውስጥ አቬይለብል ነው ቀላል ነው ብላችሁ ኤክሰነስ ብቻ ጀስት ባትጠቀሙ መክራችኋለሁ እኔ በበኩሌ ማለት ነው። ምን አጋጠመኝ ልክ ኤክስኪዩት ሲያደርግ ኤክስኪዩት ማለት ሴል ሊሚት ነበር ያስቀመጥኩት። ሴል ሊሚት ማለት አስክ ፕራይሱን ነው የሚነካው። ከዛ ስቶፕ ሎሳችሁን ደግሞ አስቀመጣችሁ ማለት ቢድ ፕራይስ ነው የሚነካው። ቢድ ፕራይስን ሲነካ ስቶፕ ሎሳችሁ ነካ ማለት ስቶፕ ሎስ ካላችሁ ከሌላችሁ አካውንቶች ሲፈነዳ ወይ ዋቴቨር ብቻ እንደዛ ማለት። ስለዚህ ልክ ኤክስኪዩት አድርጎ ማርኬቱ የኔ አስክ ፕራይስ ላይ ሲደርስ ወይ ደግሞ የኔ ሴል ሊሚት ላይ ሲደርስ ቢድ ፕራይሱ ኦልሞስት ስቶፕ ሎስ ጋር ደርሶ ነበር ወደ 45 ፒፕስ ስቶፕ ሎስ ማለት ነው which is huge ለብዙ አሁን ፕሮፊታብል ለሚባሉ ትሬደሮች ቲፒ1 ቲፒ2 እንደማለት ነው። ለእኔም ትልቅ ነው 45 ማለት ነገር አፈልግ ሰው። እሺ ኤኒዌይስ ይህን ይመስላል። ቀጣይ ፕሮፊርም ላይ ብዙ ጊዜ
ስፕሪድ 1 to 100 ሲባል ሰምታችሁ ታውቃላችሁ፣ ወይ ደግሞ ልትገዙ ስትሉ ቼክ ታደርጋላችሁ አይደለ? እሱ ነገር ለምን እንደሚጠቅም ቪዲዮ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ቪዲዮ ላይ መስተካከል ያለበት ነገር ካለ ወይ ደግሞ ስለ ቪዲዮ እንዲሰራላችሁ የምትፈልጉት ነገር ካለ ምናምን ነገር ኮመንት ላይ እሱን ማሳወቅ ትችላላችሁ። ሀሳባችሁን ስጡኝ ማለት ነው። ያ አርሰናል ማድሪድን ሳላወራ ነው መቼም ነው የማንጨርሰው እና እንደዚህ ነው። ስላዳመጣችሁ አመሰግናለሁ። ቴሌግራም ቻናል ላይ ደግሞ ባዮ ያለ እሱ መቀላቀል ትችላላችሁ። ከዛም በኋላ we can grow together let's outpace inflation